ማክስ ቤተሰቦች እንዴት ናችሁ? ባለፈው የዳይሬክት ኦንላይን ኮንትሮል ሲስተማችንን በዲያግራም አይተናል፣ ሰርኪት ዲያግራሙን አይተናል። ዛሬ ደግሞ በተግባር እናያለን ማለት ነው። የሰርኪት ዲያግራማችን ወደ ተግባር ቀይረን እናያለን ማለት ነው። ያ ማለት ከመጀመሪያ የምንነሳው ፌዝ ነው። ሳፕ ላይ ከብሬከር እናገኛለን። ከብሬከር ያገኘነውን ቀጥታ ለተርሚናል ኦቨርሎዳችን 95 እናስገባለን። በ95 የገባነውን በ96 አውጥተን ለማንሰጣለን። ለስቶፕ ፈተናችን አንድ እንሰጣለን ማለት ነው። ከስቶፕ ፈተናችን በአንድ ያስገባለን። ለስቶፕ ፈተናችን በሁለት እናወጣና ለማንሰጣለን። ለስታርት ፈተናችን 3 እንሰጣለን ማለት ነው። ከ3 አውጥተን ቀጥታ ለ13 ኬማችን ኖርማሊ ኦፕን እንሰጣለን ማለት ነው። አሁንም እንደገና ደግሞ ከ4 ስታርት ፑሽ ፈተናችን ከ4 አውጥተን ለማንሰጣለን ለኬኤማችን ኖርማሊ ኦፕን 14 እንሰጣለን ማለት ነው። በ14 እንደገና ሼንት አድርገን ለማንሰጣለን ለራሱ ለኬኤሙ ለኮይሉ ለኤዋን እንሰጣለን ማለት ነው። በዚህ ፓዝ ያለውን የኮንትሮል ሲስተሙ ጨረስነን። ሌላኛው ፓዝ ደግሞ የኮንታክተሩ ኮይል ወይም ኮንታክተሩ ፓወር ኢነርጃይዝ የሚያገኝበት ኤቱ ቀጥታ ለማንሰጠዋለን ለኒውትራል እንሰጣለን ማለት ነው። ከብሬከር ወይም ከሳፕላይ እንሰጣለን ማለት ነው። ስለዚህ ኮንትሮል ሲስተሙን በዚህ ጨረስን፣ ወይም ኮንትሮል ዲያግራሙን በኮንፊግሬሽኑን በዚህ ጨረስን ማለት ነው። ወደ ፓወሩ እንሄዳለን ማለት ነው። ፓወር ሲስተሙ ደግሞ ኮንፊግሬሽኑ ደግሞ ምንድነው የሚጀምረው? ከመጀመሪያ ስሪ ፌዝ አርኤሲቲዎች አሉ። እነዚህ አርኤሲቲ ቀጥታ መጠው ለኮንታክተራችን ላይ 1 3 5 ላይ ይገባሉ ማለት ነው። ከዚህ በዚህ የገቡት ቀጥታ 2 በ2 በ4 በ6 ወጥተው ለማን ይሰጣሉ? ለተርሚናል ኦቨርሎዳችን አሁንም ለ2 ለ4 ለ6 ይሰጣሉ ማለት ነው። ቀጥታ ከተርሚናል ኦቨርሎድ ከ2 ከ4 ከ6 ላይ ወጣን ለማን እንሰጣለን? ለሞተራችን እንሰጣለን ማለት ነው። ሞተራችን ደግሞ እዚህ ጋር መጀመሪያ ላይ ኮኔክሽኑ ቼክ ማድረግ አለብን ማለት ነው። ሞተሩ በስታር ነው የታሰረው ወይም በዴልታ ነው የታሰረው ብለን ቼክ እናደርጋለን ማለት ነው። ስለዚህ በስታር ከታሰረ ቀጥታ ስታሩ ሼንት ነው የሚሆነው። ቀጥታ ሼንት ባልሆነበት ላይ ኢንፑት እንሰጠዋለን ማለት ነው። በዴልታ ከታሰረ ደግሞ ቀጥታ ዴልታውን ቼክ አድርገን በሁለቱም ቢሰጥ ምንም ችግር ስለማይኖረው በሁለቱም መስጠት እንችላለን ማለት ነው። በኢንፑቱም በአውትፑቱም መስጠት እንችላለን ማለት ነው። ስለዚህ ፓወር ሲስተማችንን በዚህ ጨርሰናል። ቀጥታ ፓወር እንሰጣለን ብሬከር ኦን አድርገን ማለት ነው። አሁን ብሬከራችን ኦን አድርገናል። ስለዚህ ፓወር እናያለን። ፓወሩን ስታርት እንላለን። ከዛ በኋላ ሞተሩ በትክክል መስራቱን ቼክ እናደርጋለን ማለት ነው። አብረን ስለዚህ በዚህ መንገድ ስታርት እንላለን። ሞተራችን መስራቱን ቼክ ካደረግን በኋላ ከዛ በኋላ ስንፈልግ ደግሞ ወይም ሞተሩን እንዳይሰራ ስንፈልግ ስቶፕ እናደርጋለን። በዚህ መልኩ ማየት እንችላለን፣ ወይም በዚህ መልኩ መስራት እንችላለን ማለት ነው። ይህ ደግሞ ለምንድነው ብዙ ጊዜ ዳይሬክት ኦንላይን ላይ ለትልልቅ ሞተሮቹ ወይም መከረም ብዙም ለትንንሽ ሎድ ለሚጠቀሙት ለምሳሌ ለውሃ ፓምፕ ለትንንሽ ፓምፖቹ እንደገና ደግሞ ለትንንሽ ኮምፕረሰሮቹ ይጠቅማል ማለት ነው።